አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአንድ ሀሳብ መጥቼላችኋለሁ። ዛሬ እንደምትመለከቱት ይቺ ህፃን ልጅ እንደዚህ የተደበደበችው በኢትዮጵያ መምህራኖች ነው ማለት ነው። መረጃውን ያገኘሁት በፌስቡክ በእናቶች ግሩፕ ላይ አንዲት እናት ልጄ እንደዚህ ተደበደበች ብላ እንደምታዩት እንደው ህመም ነው የሚመስለው። እጅ የተመታ አይመስልም፣ ዱላ ያረፈበት አይመስልም። እጅግ በጣም በሚዘገንን መልኩ ከሞት ነው መለስ አርጋ የመለሰቻት። እንደው እንደምታዩት በጣም ብዙ ተመታለች። እውነት ነው መናገር እንደው ይሄስ የመምህር ቅጣት ነው ማለት ይገርፋል። ይሄ እንደዚህ የተገረፈችው የቤት ስራ አልሰራሽም በሚል ነው። ወላሂ እኔ እጅግ በጣም ነው ያዘንኩት። ይሄን አይቼ ወላሂ እንቅልፍ አልወሰደኝም እና በዚህ የተነሳ ለምን ዩቲዩቤ ላይ አንድ ቪዲዮ አልሰራም ብዬ አንዳንድ ሀሳቦች መጡልኝ። እሱም ምንድን ነው ብዙ ጊዜ ህፃኖች ወደ ትምህርት ቤት ሲሄዱ የሚሄዱት እዛ ትምህርት ቤት ከቤተሰቦቻቸው ያርፋሉ ማለት ከቤተሰቦቻቸው ቀጥሎ የሚያርፉበት፣ የሚማሩበት፣ የሚዝናኑበት ከጓደኞቻቸው ጋር የሚጫወቱበት ቦታ ነው እንጂ እንደዚህ አካለ ጎደሎ ሆነው የሚመለሱበት አይደለም። ህፃን ልጆቻችሁን ስትልቁ ጤና ሆነው እንደሚሄዱ ሁሉ ሲመለሱ ደግሞ ጤና መሆናቸውን ቼክ ማድረግ ይኖርባቸዋል። እውነት ነው። ለብዙ እናቶች እኔ የምመክረው ነገር ከትምህርት ቤት ሲመለሱ ልጆቻችሁ ጠይቁ። ገላቸውን ገልባችሁ እዩ። እናት አይደላችሁ፣ አባት አይደላችሁ፣ እህት ወንድም አይደላችሁ፣ ገላቸውን ግልጥ አድርጋችሁ እይት። ዛሬ ያጠናሽ ወይ የቤት ስራ ሰራሽ ወይ ብላችሁ ከመጠየቃችሁ በፊት ምን ተደረገ ትምህርት ቤት በሉና ጠይቁ። በጣም ጊዜው የሚያስፈራ ጊዜ ነው በአሁኑ ሰዓት። እዛ ሄደው የሚደፈሩት ምን የሚሉት አንሱ። አሁን ደግሞ ጭራሽ እየተገረፉ እውነት እንደዚህ ያለ ነገር በጣም ብዙ ነው። እኔ እንኳን ባይኔ ያየሁት። በእኛ ጊዜም ይህ ነገር ሊቀር ይገባል። ኢትዮጵያ ያሉ መምህራኖች ማባረፍ ገለው ለመመለስ ነው የሚሞክሩት ማለት ይቻላል። እንግዲህ ፎቶ እንደምትመለከቱት ነው። ከአሁን በፊት እንዲያውም በቲክቶክ ገጽ ላይ ምን ፖስቻለሁ መሰላችሁ? ከትናንት ወዲያ በዚህ ሳምንት የተፈጠረ ችግር ነው። ምንድነው እሱም ሶስት አንድ ትምህርት ቤት ውስጥ ማለት ነው የ6 ዓመት ህፃን ልጅ ነው 6 ዓመት ነው የ7 ዓመት ህፃን ልጅ ነው በትልቅ አዛውንት ይደፈራል። ሽንት ቤት ውስጥ ይደፈርና የትምህርት ቤቱ ርዕሰ መምህር ምን ያደርጋል? ምን ታደርጋለች? ሴቶች ናቸው እንዳትናገር ይላሉ። ከዛ ህፃኑን ልጅ ዱላ ያስይዙና እንካ ይህን ሰውዬ መታው፣ በቃ ያደረገህ ነገር በቃ መተዋል፣ እንዳትናገር ለማንም ያስፈራሩታል። ከዛ ለህፃኑ ልጅ ለማንም ሳይናገር ጸጥ ይልና ከእለታት አንድ ቀን እናትየዋ ታያለች። ይሄ ነገር የምነግራችሁ በግብጽ የተፈጠረ ነው፣ እውነተኛ ታሪክ ነው። እናትየዋ ታያለች። እናትየዋ ስታይ ርዕዮትና ክስ ትመሰርታለች። ክስ ስትመሰርት እናትየዋን በብርም በማስፈራራትም ሊያስቆማቻሉ፣ ግን ፍትህ ናትና ማንም አላስቆማትም። ማንም አልኳችሁ። ያችን እናት ያንን ደግሞ ሽማግሌ የ78 ዓመት ሽማግሌ ነው ህፃኑ ልጅ የደፈረው ብታዩ። ርዕሰ መምህሯም የሸፈኑት ሁሉ ተከሰዋል። ሰውየው የእድሜ ልክ ወሬ እንዳላበዛቸው የእድሜ ልክ ተወሰነበት። ህፃኑ ልጅ የስፓይደርማን ልብስ ለብሶ ፍርድ ቤት ድረስ ሄዶ ነበር። ለደህንነቱ ታውቃላችሁ፣ በአሁኑ ሰዓት ፎቶ ምናምን ስለሚነሳ ለደህንነቱ ተብሎ ስፓይደርማን ለብሶ ሄዶ ፍትህ አገኘ። ግን ቢሆንም በአሁኑ ሰዓት ይህን የምነግራችሁ ለምንድን ነው? እናቶች ልጆቻችሁን ጠብቁ። በጣም ጊዜው በስቷል፣ ጊዜው ከፍተዋል። ልጆቻችሁ ውጭ እንኳን ወጥተው ሲያመሹ መከልከል አለባችሁ። ማምሸት ቀርቶ ጎረቤት ጋር ሲሄዱ መጠየቅ አለባችሁ። እንዴ ድሮ እኮ እኛ እናቶቻችን ሲያሳድጉን ማሸት ካደረገን እንዴ ውጭ አበዛሽ ተብለን እንገረፍ ነበር። አሁን ግን ልቅ ሆነዋል። አሁን ህፃኑ ልጁ አትለዩትም። እና እኔ የምመክረው ለእናቶች ልጆቻችሁ ከቤት ሲወጡ ምን እያደረጋችሁ ነው፣ የት ነበራችሁ ብላችሁ ጠይቁ። ከትምህርት ቤት ሲመለሱ ምን ተፈጠረ፣ ልጆቻችሁን አቅርቡ። የተፈጠረውን እንዲናገሩ ልጆቻችሁ ጓደኞቻችሁ ይሆኑ። ብዙ ጊዜ አሁን ይቺ ህፃን ልጅ አሁን የተገረፈችው የቤት ስራ አልሰራሽም በሚል ነው። ተመልከቱ እንግዲህ የቤት ስራ አልሰራሽም በሚል ነው ይቺ ልጅ የተገረፈችው። እና እኔ በእውነት በጣም ነው ያስለቀሰኝ። ምን ታረጉታላችሁ?
ሌላ የምመክራችሁ ምንድን ነው? ያው በዚሁ በቤተሰብ ጉዳይ ነው። አንዳንድ ልጅ ህፃን ተውትና በእኛ እድሜ ባለንበት ጊዜ ቤተሰብ ይቆጣናል ብለን እንፈራለን። ቤተሰብ ይቆጣል፣ ይናገረናል እንላለን። እንደዛ አይነው። በዛ የኛ ኢትዮጵያውያኖች መግረፍ አለ። እንደገና ደግሞ ነገር ስትነ ክንፋችንን የሚባል ነገር አለ። ያ ባህሪ መቅረት አለብን ነው የምለው። እንደዚህ ያሉ ባህሪዎች መቅረት አለባቸው። ልጆቻችንን ነገር ሲነግሩ አሀ ብለን መስማት አለብን። ምክንያቱም አንዳንድ ጊዜ እኛ ለእነሱ መናገር እየፈለግን እነሱ ቦታ ሰጥተውን የማይሰጡን ከሆነ ያን ነገር አለመናገር የምንመርጥበት ጊዜ አለ። አይደለም እንዴ? እኔ አሁን ከድሮ ትምህርት በመማር ጊዜ የወር አበባዬ እንኳን መጣ ብዬ መናገር በጣም ነበር የምሳቀቀው። ለምን እንደሆነ ታውቃላችሁ? አታምኑም። እፈራለሁ። ምን ይሉኛል? ኖር የሰራሁ ይመስለኛል። ማነው እነሱ ከዛ በፊት እነሱ ስለሚያውቁ እኔን ሊመክሩኝ ይገባ ነበረ። እማል ደግሞ ስህተት ለልጆቼ ለወደፊት ልጆቼ እኔ እንደዚህ ያሉ ስህተቶችን አልደግምም። እንደዚህ ያሉ ስህተቶችን ሌሎቹም እናቶች እንዲደግሙ አልፈቅድም። ልጆቻችሁን ጠይቁ። የት ነው የምትገቡት? የት ነው የምትወጡት? ምክንያቱም በአሁኑ ሰዓት ሀታ ኢትዮጵያ ውስጥ የትም ነው የሚውሉት። ከ13 ዓመት ከ12 ዓመት በላይ ትንሽ ከፍ ካሉ ማንም አይጠይቃችሁም። የሚለብሱትን አይጠየቁ። ምን በላችሁ? የት ወጣችሁ? ከትምህርት ቤት ስንት ሰዓት ነው የምትወጡት? ትምህርት ቤት ምን አደረጋችሁ አይባሉ። የትም ሄደው ሲያመሹ የጭፈራው ቤት በየምኑ አለባበሳችሁን እንዴት ነው ከማን ጋር ነው የምትውሉት ብላችሁ ልጆቻችሁን ጠይቁ። ምክንያቱም ክፉ ነገር ሳይደርስ በፊት ልጅን መጠየቅ ይቀላል አይደለም እንዴ? ክፉ ነገር ከደረሰ በኋላ ወይ ወዮ ልጄ መባል። አሁን የትም አንድ ልጅ የትም ሄዳ አምሽታ ስትመጣ ጎረቤት ጋር አምሽታ በደህና ጊዜ እስከ 10 ሰዓት እስከ 11 ሰዓት አምሽታ የምትመጣ ከሆነ የዛን ጊዜ ለምን አመሸሽ? እስካሁን እንዴት ታመሻለሽ? ይሄ እኮ ነውር ነው ብሎ ያልተነገራለች ትንሽ ከፍ ስትል የት ነው የምትወራው? የት ነው የምታድረው? ልጅ ከልጅነቱ የት ነው ያለኸው? የት ነህ? ማን ቤት ነህ? ከማን ጋር ነህ ተብሎ ካልተጠየቀ ነገ አንዱ ደፈሬ ስትል ወይ ወዮ ማለት ጥቅም የለውም። አንዳንድ ጊዜ እኛ ልጆቻችንን መያዝ መልመድ አለብን እንደ ግል ሀሳብ። እንደዛ ደግሞ ስንል ልክ እንደዚህ ህፃን ልጅ እንዴት ተገረፈች እንደተገረፈኝ ምን ሆና ነው ብሎ ሀታ አሁን ይቺ መምህር መከሰስ አለባት። መከሰስ ከትምህርት ቤትም መውጣት ሁሉ ጭምር አለባት። ምክንያቱም ልጅ ልታስተምር እንጂ ልትገርፍ እንደዚህ አካለ ጎዶሎ ልታደርግ አይደለም የምትሄደው። አይደለም እንዴ ተከታዮች? አንድ ህፃን ልጅ ወደ ትምህርት ቤት ሲሄድ ሊማር ሊያውቅ እንጂ እንደዚህ እናት አባቱ ጨክነው የማይመቱት ልጅ ሊገረፍ አይገባም። ይህ ነገር እጅግ በጣም መቆም ያለበት ነገር ነው። የምሬን ነው የምነግራችሁ። እኔ በእውነት ነው የምላችሁ። እንዴት እንደመታቻት አላቅም። እንደው ልጅ አንድ ያኔ ቃል ይጠፋችኋል። አንዳንድ ጊዜ እኮ አንዳንድ ጊዜ ያጠፋል። እናጥፋለን። እኛም እኮ ስንማር አጥፍተን ተገርፈን ነው። ግን እንደዚህ አይደለም። ይህን ጊዜ አስቡት። ይች ልጅ እጇን ተመታ፣ ቀኝ እጇን ተመታ፣ ግራ እጇን ተመታ፣ ቂጧን ተመታ ነው እንግዲህ ጭኗ ሁሉ እንደዚህ ሆነ። አስቡት። ጭኗ እንደዚህ ከሆነ የላይዋ ወገቧ፣ ጭኗ፣ ቂጧ ምን ሊሆን ነው? እጇ ምን ሊሆን ነው እንዴ? መግደል ይተናነሳል እንዴ? እስኪ ንገሩኝ። ከመግደል ይተናነሳል ወይ ነው? በየሀገሩ ህፃን ልጅ እንደዚህ ተደርጎ የሚገረፍ ከሆነ ምኑን ትምህርት ቤት ሄዱት? ለዚህ ቤቷ አትቀመጠውም? ባትማረስ ነው የምላችሁ። እንግዲህ በእውነት እኔ በቃ እንደ ዛሬ ተናድጄ አላቅም። በጣም ነው ልቤ የተሰበረው። በጣም ነው ማለት ነው የምላችሁ። ከምንም በላይ እናትየዋ ፌስቡክ ላይ ፖስታ ልጄ እንደዚህ ሆነች፣ ልጄ እንደዚህ ያደረጉብኝ ምናምን እያለች ፖስታ እየሆኝና አልኩኝ ኦ ማይ ጋድ አልኩኝ። በቃ እንዴ መከሰስ አለባት። አሁን እቺ መምህር ተከሳ ከትምህርት ቤት ሁሉ መውጣት አለባት። ያይ ጋይስ ወላሂ በጣም የሚያሳዝነው። እንደነገርኳችሁ ቤተሰቦቻችሁን ጠብቁ። ጊዜው ከፍቷል። ዛሬ ወጣ ስትሉ ልጆቻችሁን ጎረቤት ጥላችሁ አትሂዱ። ህፃን ልጅ ደግሞ ትንሽ ያደግ ካለ
ነውር መሆን የሚባል ነገር እንዲያውቁ ነገሯቸው። ነገር ሲገጥማቸው እንዲነግሯችሁ አድርጓችሁ። ምክንያቱም ብዙ ጊዜ የህፃን ልጆች የሚደፈሩት ሄቨንን ረሳችሁ? ያቺ ህፃን ልጅ ተደፍራ ነውር የሚባል ነገር ተናገሩ። ልጆች እንዳይደብቁ የገጠማቸው ነውር የሚደበቅና የማይደበቅ ነገር ልጆቻችሁ እንዲያውቁ አድርጉ። ከወዲሁ ማይናገሩ ከወዲሁ እናት አባቶቻቸውን ጓደኛ የማያደርጉ ከሆነ ወደፊት ማንንም ጓደኛ ያደርጉ ማይናገሩም። ምሳሌ አንድ 10 ዓመት ልጅ ከ10 ዓመት በፊት ከ10 ዓመት ወደ ኋላ ሄዳችሁ ጓደኛችሁ እንዲሆን ልጃችሁ እንዲቀርባችሁ ካላመከራችሁት ከ10 ዓመት በኋላ ምንም ቢገጥሙ አይናገርም። አሁን ይሄ ልጅ ቢደፈር ቢደበደብ በቃ ይፈራል፣ አይናገርም። ምክንያቱም እናንተ አላስተማራችሁትም። ቀርቦ መናገርን እንደ ልቡ እንዲናገር አላደረጋችሁትም። አንድ ልጅ በልጅነቱ ቤተሰብ ተሰባስቦ መወያየት መልመድ መቻል አለበት። ቤተሰቦቻችሁ ውስጥ የልጆቻችሁ ብቻ ሳይሆን ተለቅ ያሉትም እንደዚህ በግልጽ እንዲያወሩ ሳይፈሩ ይሄን እንዲያውቁ ማድረግ መቻል አለባችሁ። እንደዚህ ማድረግ መቻል አለባችሁ። አለበለዚያ ትጎዳላችሁ። የምሬን ነው። እኔ በዚች ልጅ ጉዳይ በጣም ደሜ ፈልቶ እምባዬ ሁሉ ነው የመጣው። በቃ እምባዬ ሁሉ። እናትየዋ ፌስቡክ ላይ እያለቀሰ ነው የፖሰተችው። የእናትሽ ግሩፕ አለ እዛ ማየት ትችላላችሁ። እናትየዋ እንዴት እንደምታሳዝን ብታዩ፣ እንዴት እንደምታሳዝን በቃ ልብ ነው የምትሰብረው። ያኔ ጊዜው በጣም ከፍቷል በእውነት ጊዜው እጅግ ከፍቷል። እንዴ በዚህ ሰዓት እንደዚህ የሚያደርግ መምህር ካለ ከትምህርት ቤት መውጣት ነው ያለበት። በቃ ይሄ መምህር አይደለም፣ ጥላት ነው፣ የልጆች ጥላት ነው። እንደዚህ ያለ ሰው ከመግደል ወደ ኋላ አይልም። እንደዚህ ያለ ሰው ከመድፈር ወደ ኋላ አይልም። እንደዚህ ያለ ሰው መጥፎ ነገር ከመስራት ወደ ኋላ አይልም። ሊቀጡ ይገባል ነው የምላችሁ። እና እንግዲህ ውድ ዩቱብ ተከታታዮች ባካችሁን ሰብስክራይብ አድርጉኝ፣ አበረታቱኝ። አንዳንድ ጊዜ ቪዲዮ መስራት እስከምችል ማቀነባበር እስከምችል ነው እና አግዙኝ። ያኔ እኔ ብዙም አልችልም ቪዲዮ አሰራር ምናምን፣ ለዛ ነው ዩቱብ መስራት ፈልጋለሁ። አግዙኝ ውድ እህቶቼ፣ ተባበሩኝ። አመሰግናለሁ። ፎሎ ምንድነው ሰብስክራይብ ላደረጋችሁኝ በጣም ነው የማመሰግነው። ደግሞ አንዳንድ ታሪካችሁን ምናምን በውስጥ መስመር ልትልኩልኝ ለምትፈልጉ ዲስክሪፕሽን ላይ ጻፉልኝ፣ ወይም ደግሞ በፌስቡክ ላይ ወይም ደግሞ ቲክታክ ላይ ኑና ንገሩኝ። ታሪካችሁ ደስ የሚል ሚስጥራችሁን ደብቄ ታሪካችሁን እዚህ ጋር አቀርብላችኋለሁ አሳምሬ። ፎሎ ምንድነው አያችሁ፣ ፎሎ ላለኝ እዛ ቲክቶክ ላይ ፎሎ ማድረግ ምናምን እያልኩ ስለለመድኩኝ ሰብስክራይብ እና የደውል ምልክቷን በመጫን አበረታቱኝ። ከመዳብ ቤት ሆኜ አንዳንድ ጊዜ እንደዚህ ያሉ ቪዲዮዎችን መስራት ፈልጋለሁ። የቻልኩትን ያክል ቪዲዮ ለመስራት እሞክራለሁ። በመዳም ስራ መሀል አይኖ ይከብዳል፣ ግን የቻልኩትን ለመስራት እሞክራለሁ። ምክንያቱም ኑሮ ይከብዳል በአሁኑ ሰዓት። እኛ ለኛው እንበረታታ፣ አበረታቱኝ። በጣም ነው የማመሰግነው ለተቀላቀላችሁኝ። በጠቅላላ እጅግ በጣም አመሰግናለሁ። ወዳችኋለሁ። የምሬን ነው። በጣም ነው የምወዳችሁ። ምክንያቱም ሰብስክራይብ አድርጋችሁኛል። ያኔ እኔ ገና ቪዲዮ መስራት ሳልጀምር የሁላ ሰው ካደረገኝ በእውነት በጣም ጥሩ ሰው ናችሁ። አንድ ሰው እንደግ አብሮ የሚያደግ እንደግ ተቃቅፈን እንደግ የሚል ሰው እኔ በጣም ነው የምወደው። ምክንያቱም አሁን ምሳሌ እኔ ደህና ቪው ኖሮኝ ከዛ ደግሞ ሌላ ሰው መስራት የሚችል ከሆነ ያንን ሰው ሼር በማድረግ ሰብስክራይብ አድርጉበት ማለት የማበረታታ ከሆነ ምንም ማለት አይደለም። ዩቱብ ለሚከፍለው ደሞዝ ሌሽኛ እንጨካከናለን። ዩቱብ ለሚሰጠን ብር ሌሽኛ ክፋት እንተሳሰባለን። ያኔ ባትወዱትም የቪዲዮውን ጥሩ ሰዎች ከሃይማኖት ከዘር ውጭ የሚናገሩ ሰዎች ላይክ አድርጉላቸው፣ ሰብስክራይብ አድርጉላቸው፣ ለኔም አድርጉልኝ፣ እንድጠነክር አበረታቱኝ። የናንተ እኔን ማበርታት ይጠቅመኛል። እኔ ደግሞ እናንተን ለማስደሰት እሞክራለሁ። እናንተ እየሰራችሁ እንደኔ
የመዳም ስራ እንዲያልቅላችሁ ቆንጆ ቆንጆ ስራ ለመስራት እሞክራለሁ። እህቶቼ እጅግ በጣም አመሰግናለሁ። ወዳችኋለሁ። ሰብስክራይብ አድርጉኝ።